ሰላም እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። እስቲ ይህንን ቪዲዮ ሁላችሁም ሼር እንድታደርጉት በእግዚአብሔር ስም ጠይቃችኋለሁ። ምክንያቱም ሐሰተኞችን ማጋለጥ ስላለብን። ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝና የምስራችሁን እንድትነግሩልኝ በጌታ ፍቅር ጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስ2 ራይት ላይ ሙሉ ወጫቸውን የሸፈንኩላቸው ስለሆነ ነው። Very good morning ወንድም ፈለጋት ናቴዎስ ወንድም ሚኮ ጨረሽ ደሞ በዚህ መጣችሁ። ወንድም ያያዘለታው ግን ጴንጤ ምንድነው? መቼም ጴንጤ ሃይማኖት ነው አትሉንም። ወንድም ደምረው መንፈስ ቅዱስ ከእናንተ ቤተክርስቲያን ርቋል። ወንድም ዶስ 19 ወንድም ጎልደን ኦርቶዶክስ እኔ ወንድም መጋቢ ሐዲስ ኢንጂነር ዘአማኑኤል ወንድም ቢኒ የሳንጃይ ከፒያሳ ወንድም ጋዲሳ እግዚኦ መሐረነ ክርስቶስ ወንድም ልደተ ቃል እንደዚህ አይነት ቀልድ የለም። ወንድም አቡ ወይ ፈጣሪ አሪ እንደዚህ አይነት ሰዎች ምን እንደሚሻላቸው አላውቅም። በጣም ለዘመናት በጥሬነቱ የቆየ በጣም የቀነጨረ ዕውቀት ያላቸው ሰዎች በምን እንደሚለወጡም አላውቅም። መች እንደሚበስሉ እግዚአብሔር ይወቀው። ወንድም ሮብሰን አለ ዕውቀት ማህተባችሁን የፈታል ልትፈቱ ያሰባችሁ በመንፍቅና ህይወት ውስጥ ያላችሁ የኦርቶዶክስ ልጆች የነበራችሁ አሁንም ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ በተለያዩ ጥያቄዎች ምክንያት ውዥንብር ውስጥ ገብታችሁ ማህተባችሁን ልትፈቱ ያሰባችሁ አሁን መፍትሄውን እነግራችኋል። ስንዱ እመቤት ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቷን አስቀምጣ መጽሐፍትን ከፍታ ጥያቄዎቻችንን ትመልስልናለች። ወንድም አክሊለ እናንተ በ2017 መልካም ወጣት ኤክስ2 ራይት ላይ መታችሁ ብትሰለጥኑ ሙሉ ወጫችሁን እኔ ሊንዳና በድሎ የሸፈንኩኝ መሆኑን እገልጽላችኋለሁ። ተባረኩ። በጣም ነው የምወዳችሁ።